እንደሚታወቀው የኮምፒውተር ማሰቢያ ክፍል የሚረዳው ባይነሪ የምንላቸውን ማለትም አንድና ዜሮ ቁጥሮችን ብቻ ነው። ከዚህ ባለፈ ግን ባይነሪ ምን እንደሆነና ኮምፒውተር ለምን እነዚህን ሁለት ቁጥሮች ብቻ እንደሚረዳ በጥልቀት ላናውቅ እንችላለን። ይህንን በጥልቀት ለማወቅ ከፈለጉ ይህንን ቪዲዮ እስከ መጨረሻው ይመልከቱት። ሃይ ሰላም ነው፣ እኔ ማይክ እባላለሁ። በኮምፒውተር ሳይንስ ፊልድ የረጅም ዓመት ልምድ አለኝ። በዚህ ቻናል የተለያዩ የኮምፒውተር ሳይንስ ትምህርቶችን የምንማር ይሆናል። ለቻናሉ አዲስ ከሆኑ ሰብስክራይብ ማድረግዎን አይርሱ። መልካም ጊዜ። ስለ ኮምፒውተር ከማውራታችን በፊት መጀመሪያ ባይነሪ ምን እንደሆነ እንይ። ባይነሪ የሚባለው የአቆጣጠር ስርዓት ኮምፒውተር ከመፈጠሩ ከብዙ ዓመት ቀድሞ የነበረ የቁጥር ስርዓት ነው። ባይነሪ እንዴት እንደሚሰራ ለማወቅ ቀድመን ሌሎች ሁለት የአቆጣጠር ስርዓቶችን እንመልከት። የመጀመሪያው ታሊ ማርክስ የሚባል ሲሆን ሁለተኛው ደግሞ በአብዛኛው የምንጠቀመው ቤዝ 10 የምንለው የአቆጣጠር ስርዓት ነው። ታሊ ማርክስ የሚባለው በጣም ቀላል የሆነ የአቆጣጠር ስርዓት ሲሆን ይህም ለምንቆጥራቸው ለእያንዳንዱ ነገሮች አንድ መስመር በማስመር የምንቆጥርበት መንገድ ነው። ነገር ግን ይህ የአቆጣጠር ስርዓት ሊያገለግለን የሚችለው ጥቂት ነገሮችን ለመቁጠር ብቻ ነው። በአንጻሩ ቤዝ 10 የምንለው የአቆጣጠር ስርዓት ከ0 እስከ 9 ያሉትን ቁጥሮች በመጠቀም ነገሮችን ለመቁጠር ያስችለናል። ከ9 በላይ የሆኑ ነገሮችን ለመቁጠር ስንፈልግም ተጨማሪ ቁጥር ከፊቱ በመጨመር ከኋላ ደግሞ ከ0 እስከ 9 ያሉትን ቁጥሮች በማስከተል መቁጠር እንችላለን። ይህም የአቆጣጠር ስርዓት ከታሊ ማርክስ አንጻር በጣም ውጤታማ የሆነ የአቆጣጠር ስርዓት ነው። በዚህ የአቆጣጠር ስርዓትም ከፊት አዲስ ቁጥርን በየ10 እጥፉ እየጨመርን እንሄዳለን። ለምሳሌ እዚህ ጋር እንደምናየው እያንዳንዱ ቁጥር የሚወክለው እየጨመረ ያለውን የ10 ኃይል ነው። በቀኝ በኩል ስንጀምር ይህ ቁጥር የሚወክለው የአንድን ቤት ሲሆን ቀጥሎ ያለው ደግሞ የ10ን ቤት የ100ን ቤት እያለ ይቀጥላል። ይህም በሂሳብ ትምህርት የምታስታውሱት ነው። ይህንን የሚያነሳሁት ስለ ባይነሪ ስናይ ግልጽ እንዲሆንላችሁ ነው። ባይነሪ ከቤዝ 10 የአቆጣጠር ስርዓት ጋር ተመሳሳይ የሆነ የአቆጣጠር መንገድ ያለው ሲሆን ነገር ግን እንደ ቤዝ 10 ከ0 እስከ 9 ከመሄድ ይልቅ ከ0 እስከ 1 ብቻ ይሄዳል። ባይነሪ ላይ የምንቆጥረው እንደዚህ ነው። 0 1 1 0 1 1 1 0 0 1 0 1 1 1 0 1 1 1 እና 1 0 0 0 እያለ ይቀጥላል። ባይነሪ የሚጠቀማቸው ሁለቱን ቁጥሮች ብቻ ስለሆነ እያንዳንዱ ቁጥር የሚወክለው እየጨመረ ያለውን የሁለትን ኃይል ነው። በቀኝ በኩል ካለው ስንጀምር የሚያሳየን የአንድን ቤት ሲሆን ቀጥሎ ያለው የሁለትን ቤት፣ የአራትን ቤት፣ የ8ን ቤት፣ የ16ን ቤት እያለ ይቀጥላል። ይህ የአቆጣጠር ስርዓት ከቤዝ 10 የአቆጣጠር ስርዓት ጋር ሲነጻጸር ያነሰ ውጤታማነት ያለው ቢሆንም ከታሊ ማርክስ አንጻር ግን በብዙ እጥፍ የተሻለ ነው። የምንቆጥረውም ቁጥሩ አንድ የሆነበትን የቁጥር ቤቶች ነው። ለምሳሌ የምናየው ቁጥር 11001 በቤዝ 10 ለማወቅ ከፈለግን ቁጥሩ አንድ የሆነባቸውን የቁጥር ቤቶች እንደምራለን። እዚህ ጋር እንደምታዩትም ውጤቱ 25 ይሆናል። በተወሰነ ያህልም ቢሆን ስለ ባይነሪ አይተናል። አሁን ደግሞ ስለ ኮምፒውተሮች እንይ። እስካሁን እንዳየነው የባይነሪ አቆጣጠር ስርዓት ከቤዝ 10 ያነሰ ውጤታማነት ያለው የአቆጣጠር ስርዓት ነው። ታዲያ ለምን የባይነሪ አቆጣጠር ኮምፒውተር ላይ ለመተግበር ተፈለገ? ይህም የሆነበት ዋናው ምክንያት ኮምፒውተሮች የሚሰሩበት መንገድና ያለባቸው አካላዊ ውስንነት ነው። ኮምፒውተር ውስጥ ያለ የትኛውም ነገር የሚከናወነው በማይክሮ ትራንዚስተሮች ነው። እነዚህም ማይክሮ ትራንዚስተሮች መጠናቸው ትንሽ የሆኑ ማብሪያና ማጥፊያዎች ናቸው። እነሱም በትንሽ የኤሌክትሪክ ኃይል ሊበሩ ወይም ሊጠፉ ይችላሉ። የመጀመሪያው ግብ ኮምፒውተሮች መቁጠር እንዲችሉ ማድረግ ነው። እነዚህንም ማይክሮ ትራንዚስተሮች ተጠቅመው መቁጠር እንዲችሉ ታሊ ማርክስ የሚባለውን ሲስተም መጠቀም እንችላለን። ማለትም የበሩትን እያንዳንዱን ማይክሮ ትራንዚስተሮች ቁጥር በመቁጠር ማለት ነው። ከዚህ ይልቅ ግን በአቆጣጠር ውጤታማነቱ በብዙ እጥፍ የሚሻለውን ባይነሪ የአቆጣጠር ስርዓት መጠቀም እንችላለን።
በዚህ ጊዜም እያንዳንዱ ትራንዚስተር አንድ የባይነሪ ቁጥርን ይወክላል። በታሊ ማርክስ የአቆጣጠር መንገድ 8 ትራንዚስተሮች እስከ 8 ቁጥር ያህል መወከል ይችላሉ። በአንጻሩ በባይነሪ አቆጣጠር በ8 ትራንዚስተሮች እስከ 255 የሚደርስ ቁጥር መወከል ይቻላል። የበራ አንድ ትራንዚስተር አንድን ሲወክል የጠፋው ደግሞ ዜሮን ይወክላል። አንድ ትራንዚስተር በሌላ አጠራር ቢት ይባላል። ቢት የሚለውም ቃል ሲተነተን ባይነሪ ዲጂት ማለት ነው። በአንድ መደዳ ያሉ 8 ቢቶች ደግሞ ባይት ይባላሉ። ይህም ማለት ከ0 እስከ 255 ያለ የትኛውም ቁጥር ሊሆን ይችላል። አሁን ደግሞ ኮምፒውተር ላይ ያሉ ፊደሎች፣ ቁጥሮችና የተለያዩ ምልክቶች በባይነሪ እንዴት እንደሚወከሉ እንመልከት። አስኪ ወይም አሜሪካን ስታንዳርድ ኮድ ፎር ኢንፎርሜሽን ኢንተርቼንጅ የምንለው ኮምፒውተራችን ውስጥ ያለን መረጃ ከባይነሪ ቁጥሮች ወደ ተለያዩ ፊደሎች፣ ቁጥሮችና ምልክቶች የምንቀይርበት መንገድ ነው። አስኪ በቀላሉ የሚያደርግልን እያንዳንዱን ፊደል በባይት መረጃ መወከል ነው። እንደምታስታውሱት ባይት የ8 ቢቶች ስብስብ ስለሆነ እስከ 255 መረጃዎችን መወከል ይችላል። ስለዚህም አስኪ እስከ 255 የሚደርሱ ፊደሎች፣ ቁጥሮችንና የተለያዩ ምልክቶችን ስብስብ በባይት ይወክልልናል። ለምሳሌ ካፒታል ሌተር ኤ ፊደልን አስኪ በቤዝ 10 65 ወይም በባይነሪ ደግሞ 01000001 ይወክልልናል። ይህም ማለት ኮምፒውተሩ ላይ ካፒታል ሌተር ኤን ሲጽፉ በኮምፒውተሩ ውስጥ መደዳ ያሉ 8 ትራንዚስተሮች ወይም ባይት የምንለው የመጀመሪያው ይጠፋል፣ ቀጥሎ ይበራል፣ ከዛ 5ቱ በተከታታይ ይጠፋሉ፣ በመጨረሻ ያለው ደግሞ ይበራል ማለት ነው። ይህም ከላይ ያየነውን የባይነሪ ቁጥር ይወክላል። በቤዝ 10 ደግሞ የበሩትን ሁለቱን ስንደምር 65ን ይሰጠናል። ቅድም እንዳየነው በ8 ቢቶች 255 ነገሮችን መወከል እንችላለን። ነገር ግን ኮምፒውተር የሚሰራቸው የተለያዩ ስራዎችን ለመስራት፣ ጌም ለማጫወትና ትልቅ መጠን ያላቸው ቁጥሮችን ለማስላት 255 በቂ ሊሆን አልቻለም። ተጨማሪ ባይት እስከ 4 ለመጨመር ቢቻል እንኳን ሊወከል የሚችለው 1020 ነገሮችን ብቻ ነው። ይህንን ችግር ለመፍታት አዳዲስ ኮምፒውተሮች 2 ባይቶችን እንደ አንድ ቁጥር እንዲረዱ ተደርገው እየተሰሩ ነው። ይህም 16 ቢቶችን ወይም ትራንዚስተሮችን በአንድ መስመር በመደርደር በፊት ከነበረው ከ255 ወደ 65535 ነገሮችን መወከል እንዲቻል አድርጎታል። በዚህ ቪዲዮ ስለ ባይነሪ እና ኮምፒውተር ለምን ባይነሪ ቁጥርን እንደሚጠቀም አይተናል። በሚቀጥለው ቪዲዮም እንደዚህ አይነት ጠቃሚ መረጃዎችን ይዤ የምቀርብ ይሆናል። ይህ መረጃ የጠቀሙት ከሆነ ከጓደኞቹ ጋር ሼር በማድረግ ያጋሩት። ለተጨማሪ የቴክኖሎጂ ምክሮችና ዘዴዎች ቻናሉን ሰብስክራይብ ማድረግዎን አይርሱ። ጥያቄዎች ወይም ሌሎች አስተያየቶች ካሉት ደግሞ ከታች ባሉት የአስተያየት መስጫ ላይ ማስቀመጥ ይችላሉ። በሌላ ቪዲዮ እስከምንገናኝ ሰላም።